በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የታላቅ የምስራችና የቤተ ክርስቲያን ምረቃ ጥሪ ማስታወቂያ። ይህች ቀን እግዚአብሔር የሰራት ናት፣ በእርሷ ደስ ይበለን፣ ሐሰትም እናድርግ። መዝሙረ ዳዊት ምዕራፍ 118 ከቁጥር 24። በኮንሶ ዞን በከና ወረዳ ቤተ ክህነት ስር የምትገኘው የዶሃ ልደታ ማርያም ቤተ ክርስቲያን ግንባታዋ በሰላም ተጠናቆ ለምረቃ በቅታለች። ይህንን ታሪካዊና መንፈሳዊ በረከት አብረን እንድንካፈል በታላቅ ደስታ ተጋብዘዋል። የምረቃ ቀናት ጥር 2 ቀን 2018 መንፈሳዊ ዋዜማና ዝግጅት ይካሄድበታል። ጥር 3 ቀን 2018 ዓመተ ምህረት ታላቁ የህንጻ ምረቃ ሥርዓተ ቅዳሴ ይካሄድበታል። በዕለቱ የሚገኙ የክብር እንግዶች ይህንን ታላቅ በዓል ይበልጥ ድምቀት የሚያደርጉ ልዩ እንግዶቻችን የጋሞና አካባቢው ሀገረ ስብከት ልዑካን፣ የኮንሶ ዞንና የከና ወረዳ ቤተ ክህነት የሥራ ኃላፊዎች፣ የወረዳው የመንግስት የሥራ ኃላፊዎች፣ የሰንበት ትምህርት ቤቶች ነጋዴዎችና ተጽዕኖ ፈጣሪዎች፣ የሚዲያ ባለሙያዎችና መላው ማህበረ ምዕመናን በታላቅ ድምቀት ይገኙበታል። የመርሃ ግብሩ ይዘቶች ሥርዓተ ቅዳሴና ቡራኬ በአባቶች ካህናትና ሊቃውንተ ቤተ ክርስቲያን ከዋዜማው ጀምሮ ይካሄዳል። መንፈሳዊ መዝሙራት በሰንበት ትምህርት ቤቶች እና በመዘምራን በታላቅ ድምቀት ይካሄዳል። የምስጋናና የእውቀት መርሃ ግብር የምስጋናና የእውቅና መርሃ ግብር ይደረጋል። ለህንጻው ግንባታ አስፈላጊ የሆኑ ድጋፎችን ያደረጉ ባለሙያዎች፣ ተጽዕኖ ፈጣሪ ግለሰቦች የእውቅና መርሃ ግብር ይደረግላቸዋል። ትምህርተ ወንጌልና አነቃቂ መንፈሳዊ መልእክቶች በዕለቱ ይተላለፋሉ። ልዩ ማሳሰቢያ፣ የዚህ ታሪካዊ በረከት ተካፋይ ለመሆን ስመጡ የቤተ ክርስቲያናችን የክብር ልብስ የሆነው በነጭ ልብስ አሊያም የሀገር ባህል ልብስ ደምቀው እንዲገኙና በረከቱን እንዲያፍሱ በፍቅር እንጠይቃለን። ንጽሕና ለቤተ መቅደስ ለቤተ ክርስቲያን ይገባልና። ቦታ በኮንሶ ዞን በከና ወረዳ ዶሃ ልደታ ማርያም ቤተ ክርስቲያን ቅጥር ግቢ። ኑ የጌታን ክብርና የእናታችን የቅድስት ድንግል ማርያምን ፍቅር አብረን እናመስግን፣ እናፍስ። ዘርፈ ብዙ በረከትን ያግኙ። የዲጂታል በረከት ማዕከላችንን ይቀላቀሉ። እናመሰግናለን።